አሌክሲያ ደግሞ በእርግጥ ታግታ አስማቷን እንዳትጠቀም በአስማት የተሰራ ሰንሰለት ታስራ ነበር። እንደዚህ ያደረጋት ሻዶ መስሏት፣ ነገር ግን ያገታት ሰው ይገባባታል። ሰውየውም እንደ እብድ የንግስታት ደም እያለ ተጠጋት። እሷም በደምም ልታረግ ነው ብላ ጠየቀችው። እሱም ደምሽ የሰይጣን ደም ነው፣ በደምሽ ደግሞ ሰይጣኖችን በዓለማችን አስነሳለሁ ብሎ መለሰላት። ሻዶ ደግሞ በአሌክሲያ መጥፋት አንደኛ ተጠርጣሪ ስለሆነ ባገኙት ቻንስ ሁሉ እየመቱት ነበር። እነሱም በጣቱ ሊያጠፋቸው ቢችልም ነገር ግን እንደፈራ እና እንዳመመው እያለቀሰ ነበር። ዚኖም እንደ ኪንግ ደግሞ ጠንካራ የተባለች አይረስ ወይም የአሌክሲያ እህት ጋር ሄዶ ሻዶ ምንም እንደማያውቅና ባላቸው ነገሮች በሙሉ እውነተኛ እንደሆነ በዛላም የኃይሉ ደረጃ ከአሌክሲያ ኃይል ጋር ሲነጻጸር በጣም ዝቅተኛ ስለሆነ አሌክሲያን ሊያግት አይችልም አላት። ከውጭ ደግሞ ክሌር በወንድሟ የሆነ ያለውን ነገር እንደሰማች ለመግባት ትሞክራለች፣ ነገር ግን ከለከሏት። ሻዶንም በማታ ለቀቁት። ቁስሎቹን በቀላሉ ሊፈውስ ይችላል፣ ነገር ግን ሰዎች እየተከታተሉት ስለሆነ እንዳሉት ተዋቸው። ቤቱም እንደደረሰ አልፋ እየጠበቀችው ነበር። እሷም የሆንከው ነገር ስለሰማኝ ነው የተመለስኩት አለችው። በዛ ላይ ዲያብሎስ ተከታዮችን በቀላሉ ለመጋፈጥ አዳዲስ ሰዎች ወደ ቡድናችን መጨመር ችያለሁ አለችው። ሻዶም በእርግጥ ሁላቸውም ህይወታቸውን እየኖሩ ነው፣ ነገር ግን እሷ ስለዋሸዋቸው እኔን አለማሳፈር ብላ ነው እንደዚህ አይነት ነገር የነገረችኝ ብሎ አሰበ። አልፋም አሌክሲያን ያገቱት የዲያብሎስ ተከታዮች ናቸው፣ ምክንያቱም የንጉሶች ልጆች ከጀግኖች በላይ የተለየ ደም አላቸው። ዳግም የደመኖችን ንጉስ ለማስነሳት ያስችላቸዋል አለችው። ቀጣዩ ቀን በማታ ሻዶ ከቤቱ እየወጣ ሳለ ከዚኖ አገልጋዮች ጋር ተገናኘ። እነሱም በቂ ማስረጃ እሱ ላይ እንዲኖራቸው የአሌክሲያን ጫማ ወረወሩበትና በመጀመሪያ ከኛ ጋር ግልጽ ብትሆን ይሻል ነበር፣ የቀረውን ደግሞ በኋላ እንነጋገራለን ብለው ሊይዙት ሞከሩ። ሻዶም አሁንስ በዛ ብሎ ገደላቸው። የአሌክሲያ ቦታ አልፋ ነግረው ስለነበር ይሄ ሁሉ መቆም አለበት ብሎ ወደ አሌክሲያ ቦታ አቀና። በሌላ በኩል ደግሞ ያ እብድ ዶክተር የኪንግደሙ ጠባቂዎች እየመጡበት ስለሆነ በሰራው መድኃኒት ፍጡሩን ወጋው። ፍጡሩም ኃይሉ ጨምሮ ቁመቱም አደገ። ዶክተሩም በፊት እያሰቃየው ስለነበረ ገደለው። አሌክሲያንም ፈታትና የመጡበትን ጠባቂዎች ፎቁን አፈረሰባቸው። አሌክሲያን መውጫ መንገድ እየፈለገች ሳለች ከአጋቿ ጋር ፊት ለፊት ተገናኘች። እሱም ዚኖ ነበር። እሱም የሆነ ፈጠራን እየሞከርኩኝ ብቻ ነበር አላት። አሌክሲያን ባለው ነገር ተናዳ አጠቃችው። ነገር ግን እሱ በኃይሏና በችሎታዋ ያሾፍባታል። እሷም ሙሉ አስማቷን ተጠቅማ አቆሰለችው። ዚኖም ፍቃደኛ ከሆንሽ እውነተኛ ችሎታ ላሳይ ይቻላል። አሁንም በድጋሚ አጠቃችው። ነገር ግን እሱ ፈጣኝ ነበር። እዚህ ጋም ሻዶ ደረሰ። ዚኖም እንዳየው አንተ ነህ ፈሪው ውሻ ተከታዮቻችን ኋላ የምታሸተው ብሎ ጠየቀው። ሻዶም እኔ ጥላ ነኝ፣ ጥላን ለማደን ጥላ ውስጥ የምደበቀው አለው። ዚኖም በኩራት ትናንሽ ልጆችን ስላሸነፍክ ብቻ እኔ እንደነሱ እንዳልመስልክ በራስ ነው ወደ ሞት የመጣኸው ብሎ ባለው አቅም ሁሉ አጠቃው። ሲያጠቃው እንደገደለው እርግጠኛ ነበር፣ ነገር ግን እንደጠፋ ሲያስተውል ደነገጠ። ሻዶም ኋላ ቆሞ ያ አደገኛና አስፈሪ እኔን እንደሚያጠፋኝ የተናገረ ሰው የት አለ አለው። በዛ ወቅት ደግሞ ፍጡሩ ከተማው ሲያፈርሳት ነበር። የከተማው ወታደሮችም ሊያቆሙት ይሞክራሉ፣ ነገር ግን ፍጡሩ ቁስሎቹን በቀላሉ እየፈወሰ ሲያስቸግራቸው ነበር። አይሬስም ደርሳ በምትችለው ኃይል ቆርጣው ወታደሮቹን የተጎዱትን እንዲወስዱ አዘዘቻቸው። ነገር ግን አሁንም በድጋሚ ፍጡሩ ቁስሉን ፈውሶ አይሬስን አጠቃ። አይሬስም ወደሱ ተመልሳ ሰይፏን በአስማት ሞልታ እጁን እስከምትቆርጠው ድረስ በተከታታይ ያጠቃችው። ነገር ግን አሁንም በተቆረጠው እጅ ቦታ ሌላ እጅ ወጣለት። አይሬስም በዚህ ነገር ተናዳ እንዳየች መቆራረጥ ጀመረች። ነገር ግን ይሄም ፍጡሩን ያሳምመዋል እንጂ ምንም አይቀየርም። አልፋም ደርሳ እንድታቆምና በዚህ መንገድ ፍጡሩን ታሳምመዋለች እንጂ ምንም እንደማትቀየር ነገረችው። እሷም ከሻዶ የተሰራ ሰይፍ ተጠቅማ በአንድ ምት እንዳልነበር አድርጋ ጠፋችው። አይሬስም የሚፈጠረውን ነገር አይታ ይሄን ያህል ኃይል ያለው ሰው አለ ብላ ራሷን ጠየቀች። አይሬስ ልታቆማት ትሞክራለች፣ ነገር ግን አልፋ እኛ ጥላ ውስጥ የምንሰራ የሻዶ ተከታዮች ነን፣ በስራችን ውስጥ አትግቢ፣ ብቻ የሚፈጠረውን ተቀምጠች ተመልከች ብላት ከቦታው ጠፋች። አይሬስም እህቷን ለመፈለግ መንገዷን ቀጠለች። በሌላ በኩል ደግሞ የሻዶና የዚኖ ፍልሚያ እንደቀጠለ ነበር። ዚኖም ትልቅ ኃይል ቢኖርህም ህፃን ነህ፣ ህፃናት ደግሞ ከትላልቆች ነው የሚማሩት፣ ስለዚህ እውነተኛ ኃይልን ተመልከት ብሎት ሻዶን አጠቃው። ቢሆንም ግን ሻዶ በቀላሉ ይከላከልለታል። አሁንም በድጋሚ ኃይሉን ይጨምራል፣ ነገር ግን ውጤቱ ያው ነበር። ሻዶም ነገሩ ደብሮት አስወደቀው። ዚኖም ባደረገው ነገር ተናዶ በፍጥነት አጠቃው። አሌክሲያም በፍጥነታቸው ትገረማለች። በተለይ የሻዶ ተራና የተለመደ ቢሆንም ነገር ግን ጠንካራ ነው። እሷም ይሄን ደረጃ ለመድረስ ትመኝ ነበር። ሻዶም የዚኖን ደረት መጉዳት ቻለ። ዚኖም ይሄን ያህል ደረጃ ጠንካራ ከሆን ለምን ማንነትን ትደብቃለህ? ማን ነህ ብሎ ጠየቀው። ሻዶም እኔ ጥላ ነኝ፣
ጥላን ለማደን ጥላ ውስጥ የሚኖር ብሎ መለሰለት። ዚኖም የመጨረሻ መፍትሄ ይሆነኛል ብሎ የሚያስበው በእጁ የያዛቸውን ፍሬዎች አንድ ላይ ውጦ የኃይሉን ደረጃና ሰውነቱን ቀየረ። ነገር ግን ኩራቱ እንዳለው ነበር። ሻዶን ያጠቀዋል። አሁንም ሻዶ በቀላሉ ተከላከለለት። በስርና በጎን በተከታታይ በቡጢ መጥቶ አስወደቀው። አሌክሲያ እንዳትጎዳ ከአስማቱ ግድግዳ ሰርቶ ጨዋታው አልቋል ብሎ እውነተኛ ኃይሉን ተጠቀመ። ዚኖም ኃይሉን አይቶ በፍጹም የሰው ልጅ ይሄን ኃይል ሊኖረው አይችልም አለ። ሻዶም ከዚህ በፊት የሆነ ሰው የኒውክሌር ቦምብን መቋቋም ቢችል ብሎ ይመኝ ነበር። ያ ሰውም ተለማምዶ ሰውነቱን እና ችሎታውንም ቢያጠነክርም ነገር ግን የተመኘውን ማሳካት አልቻለም። ከዛ ከአመታት በኋላ ለችግሩ መፍትሄን አገኙ። እሱም የኒውክሌር ቦምብ እንዳያጠፋው ከፈለገ ራሱ የኒውክሌር ቦምብ መሆን አለበት። ይሄም የኔ ፍንዳታ ነው ብሎት ከተማዋ እስከምትሸፈን ድረስ ፍንዳታውን አሳያቸው። እሱም ከአስማቱ ግድግዳ ሰርቶ ስለነበር ማንም ሳይጎዳ አለፈ። አይረስም እህቷ ደህና እንደሆነች አይታ በደስታ አቀፈቻት። በቀጣዩ ቀንም አሌክሲያ ሻዶን አካዳሚ ውስጥ አገኘችው። ከዚህ በፊት በሴፍ አጠቃቀሟ ላይ ስላደነቃት እንደምታመሰግነው እና ለማመስገንም ስለዘገየች ይቅርታ ጠየቀችው። እሷም የሴፍ አጠቃቀሟን መውደድ እንደተማረች እና የተማረችም በፊት ያዳናት ሰው ምክንያት ነው እንጂ በሱ ሰበብ እንዳልሆነ ተናገረች። ከዛ ዚኖን ለመሸሽ ብዬ አብረን ብዙ ጊዜ አሳልፈናል እና አሁንም ብንቀጥል ምን ይመስላል ብላ ጠየቀችው። ሻዶም ትንሽ አሰበበትና ከዛ ፈገግ ብሎ ኖፕ አላት። እሷም በመልሱ ደንግጣ በራሷ አፍራ አጠቃችው። በሌላ በኩል ደግሞ አይረስ የዲያብሎስ ተከታዮችን በአካዳሚ ውስጥ እንዲፈልጉ 2 ረዳቶቿን አዘዘች። ሻዶ ደግሞ በደሙ ተሸፍኖ ለትንሽ ያልገደለችውን ስለ አይረስ እያሰበ ሳለ ከአንድ ልጅ ጋር ተጋጨ። ስለወደቀችም ሻዶ ሊያነሳት ይሞክራል። እኛም እንደምናየው አዲስ የፍቅር ታሪክ ይጀመራል። በሌላ በኩል ደግሞ የሆኑ ሰዎች የሻዶ ተከታዮች ነን ብለው በማታ ሰዎችን ይገላሉ። በቀጣዩ ቀንም አሌክሲያና አይረስ ወደ ሼሪ ወይም በፊት ከሻዶ ጋር የተጋጨች ልጅ ጋር ሄዱ። እሷም እንደ ኪንግ ደግሞ አዋቂ የተባለች ተመራማሪ ናት። አይረስም የሆነ ነገር ፊት ለፊቱ አስቀምጣ የዲያብሎስ ተከታዮች በደበቃ ከፈረሰ በኋላ እንዳገኙና ምን እንደሆነ ራሱ ስለማያውቁ እሷ ተመራምራ ምን እንደሆነ እንድትነግራቸው ጠየቀቻት። አሌክሲያም እንደዚህ ያደረጉኝ ሰዎችን ለመበቀል መረጃዎችን ለመሰብሰብ እንድትረዳት ጠየቀቻት። ሻዶ ደግሞ ጓደኞቹ ቾኮሌት የሚሸጥበት ቦታ ይወስዱታል። ቾኮሌት ደግሞ በአለማቸው ስለማይታወቅ እዛ ሲደርሱ ረጅም ወረፋ ይጠብቃቸዋል። ከዛ አንዷ የማርኬቱ አስተናጋጅ መታ በተለያዩ አይነትና ጣዕም ቾኮሌት ስለሰሩ መጥቶ ቀምሶ አስተያየቱን እንዲሰጣቸው ሻዶውን ወሰደችው። እሷም የሆነ ቦታ ትወስደዋለች። ቦታውም በተከታዮቹም ተሞልቶ ነበር። ከሱ ተከታዮች ውስጥ አንዷ የሆነችው ጋማ ተቀበለችው። ይሄ ቦታ ሁሉ የእሷ እንደሆነና በእሱ ምክሮች ይህን ሁሉ እንዳመጠች ነገረችው። ሻዶውም በበፊቱ ህይወት ውስጥ ያወቃቸውን ነገሮችና መረጃዎች አምጥቶ ሲነግራቸው ያስታውሳል። እሱም እነሱ እንደማያውቁ ስለሚያውቅ በህይወቱ መደበኛና የተለመዱ ነገሮችን እየነገራቸው በመጨረሻ ላይ ይሄ የጥላ ጥበብ ነው ብሎ ይጨርሳል። እነሱም አምኖት ነገሩ ጥበብ ሆኖ ቀረባቸው። ሻዶም ነገሩ ተመችቶት ህልሙ እንደተሳካ ንጉስ እንደሆነ ይሰማዋል። ለስራዋም ሸለማት። ይህ የቾኮሌት ስራ ገንዘብ እያመጣ ነው ብሎ ጠየቃት። እሷም በአጭር ጊዜ ውስጥ በተለያዩ ሀገር ብዙ ቅርንጫፎችን መክፈት እንደቻለች እና ከዛ ላይም 1 ቢሊዮን ሳንቲም መሰብሰብ ችያለው። ሳንቲሙም ስለሚያንሰው ይቅርታ ጠየቀችው። ሻዶም ደንግጦ ከአፌ በወጡት 2 ቃላቶች ብቻ ይሄን ሀብት ሙሉ መሰብሰብ ቻለች ብሎ ራሱን ጠየቀ። እሷም በእርግጥ ለምን እዚህ እንደመጣ አውቃለሁ። የአንተ ተከታዮች ነን ብለው ሰዎችን የሚገሉ ምክንያት አይደል? ምንም ሀሳብ እንዳይገባ እነሱ ኋላ ሄደን አንድ በአንድ እንጨርሳቸዋለን አለችው። እሱም ትንሽ ስለደበረኝ ወደዚህ ጎራ አልኩኝ እንጂ የእነሱን ነገር በራሴ ጨርሳለሁ ብሎ አዘናግቷት 1 ሳንቲም ሰረቀ። ሻዶውም የእሱም ማንነት ተጠቅሞ ሰዎችን የሚገል ሰው አሌክሲያ እንደሆነች መጠርጠር ጀመረ። እኛም እንዴት እና ለምን እንደጠረጠራት አናውቅም። ሉክ አሁን ይሄ የሚጠረጠር ፊት ነው። እሱም ከጓደኞቹ ጋር እየሮጠ የሴፍ ድምፅን ይሰማል። ከዛ ተንበርክኮ ያ ነገር እንደወጠረው ነገራቸው። እነሱም ትንሽ መንገድ ብቻ ነው የቀረን ተነሳሉት። ነገር ግን እሱ በጨለማው ቦታ እንደሚፈጽመውና ቤት ሳይደርስ ነገሩ ሊለቀው ስለሚችል መንገዱን ያለ ቀጥሎ አላቸው። እነሱም ልባቸው እየተሰበረ በእንባ ተሞልተው ትተውት ሄዱ።
እሱም የሴፍ ድምፅ የሰማበትን ቦታ ይሄዳል። እዛም ሲደርስ አሌክሲያን ያገኛል። እሷም የሻዶ ተከታዮች ነን የሚሉ ሰዎች ጋር እየተፋለመች ነበር። አንዱንም አሸንፈው ልትገለው ስትዘጋጅ ጓደኞቹ በሁሉም ቦታ ከበቧት። ሻዶም በመሃላቸው ገብቶ ግማሻቸውን በቀላሉ ጨርሶ እናንተ የዶሮ ልጆች በሰራችሁት ወንጀል አስከፍላችኋለሁ አላቸው። እነሱም ፈርቶ ሮጡ። አሌክሲያን በዚህ ትልቅ ኃይል ስለምንድን ነው የምትዋገው ብላ ጠየቀችው። ሻዶም ይሄ የማያገበሽ ነገር ነው ብሎ መለሰላት። የቀሩትንም ተከትሎ ገደላቸው። ከዛ ከሻዶ ሴክት ውስጥ አንዷ የሆነችው ጋማ እንዲታገለግሎ የላከቻት ነው ደረሰች። እሷም የቀረውን ለእሷ እንዲተውና ከእነሱ መረጃዎችን መሰብሰብ እንደምትችል ነገረችው። ከእነሱ ውስጥ አንዱ ያጠቃታል፣ ነገር ግን በቀላሉ በሰይፎ ቆራረጠችው። እነዚህን ሰዎችም እንደ ሻንጉሊት የሚቆጣጠራቸው ሰው ደርሊን ናይት የሚባል ሰው ነበር። ይህ ሰውም እየፈለጉት የነበረውን ነገር እንዳገኙት ተናገረ። በቀጣዩ ቀንም በአካዳሚ ውስጥ ሻዶ ሰው ቾኮሌት ሰጥቶ ስለነበር መጀመሪያ ለሚያገኘው ሰው እንደሚሰጠው እያሰበ በመሃል ሼሪን አገኘ። ቾኮሌቱንም ለእሷ ለመስጠት ወሰነ። ሰጥቷትም ምንም ሳይናገር ሄደ። ከዛም በቾኮሌቱ ስታፈጥ የማደጎ አባቷ ያገኛታል። እሷም የሆነ ሰው እንደ ስጦታ እንደሰጣት ነገረችው። እሱም ይህ ሰው ወዶሻል፣ ስሜቱንም በዚህ መንገድ ለመግለጽ ፈልጎ ነው አላት። ከዛ ትምህርት ብቻ ሳይሆን ከሰዎችም ጋር መቀላቀል እንዳለባት ነገራት። አሪስ እና አሌክሲያ ያመጡትን እቃ እንዴት አደረግሽ ብሎ ጠየቃት። ሼርም ገና አሁን ነው ምርመራውን የጀመርኩት አለችው። ከዛ የማደጎ አባቷ እንደሚያማው እና ጥቂት ጊዜ እንደቀረው ተናገረ። በቀጣዩ ቀንም የሻዶ ጓደኛ መጥቶ ይህን ሰሞን የሚደረገውን በፊልም ዝግጅት ውስጥ መዝግቤሃለሁ፣ ለምስጋናው ደግሞ ችግር የለውም በኋላ ታመሰግነኛለህ። እኛ በራሳችን ተመዝግበን እንቀላቀል ነበር፣ ነገር ግን እንደምታየው ተሰባብረናል አለው። ሻዶም አልገባም ብሎ መለሰለት። ልጁም ተናዶ ይህን ዝግጅት ገብተህ ኃይልና ችሎታን በመጠቀም በቀላሉ አንድ ሁለት የሴቶችን ልብ መስረቅ ትችላለህ አለው። ሻዶም ዝም እንዲል ወዱም መጣው። ከዛ ሌላው መጥቶ ለራስ ካልፈለግ ለወንድሞች ብለህ ተቀላቀል፣ ቢያንስ ወድጄ መወደድ ይፈልጋለሁ አለ። ሻዶም ይሄም ዝም እንዲል ወዱም መጣው። የምዝገባ ወረቀቱንም ይዞ ይሄዳል። ከዛን ያው እንደ አካዳሚው ተማሪ ለብሳ ስለ ወንጀለኞቹ የሰበሰበቻቸውን መረጃ ልትነግረው መጣች። እሷም እነዚህ ወንጀለኞች ምንም እንደማያውቁና ይህንም በፍላጎታቸው እንደማያደርጉ ከእነሱ መረጃዎችን ለመሰብሰብ ሞክራ ነበር። ነገር ግን እነሱ ምንም ስለማያስታውሱ ይህም ሊጠቅማቸው እንዳልቻለ ያወቁት ነገር ቢኖር ይሄ ሴክት ትልቅ ኃይል ያላቸውን የድሃ ልጆች እንደሚጠቀምና በቅርቡ የሚደረገውን ከፊልም ዝግጅት ውስጥ እንደሚመርጡ ከመረጡም በኋላ የተለያየ መድኃኒትን በመጠቀም ያንን ሰው የበፊቱን ህይወት ያስረሳሉ። ከዛም ይቆጣጠሩታል። እንደዚህ በማድረግ እና በዚህ መንገድ ለአመታት የዲያብሎስ ሴክትን ሲያበዟት ነበር። ስማችንን የሚጠቀሙበት ምክንያት ደግሞ እንድንወጣ ሊያስገድዱን ፈልጎ ነው። በዛ ላይም ደግሞ የሴክቱ አባል የሆነው ሬክስ የበፊት ህይወቱን ሳይረሳ ሴክቷን በፍላጎቱ እንደሚያገለግል እርግጥ የሆነ መረጃ እንደደረሳቸው በከተማዋ እንደዚህ በብዛት መታየት ከጀመሩ ደግሞ በቅርብ ትልቅ ነገር እንደሚፈጠር እርግጠኛ ነኝ አለችው። ሻዶም ብዙ አትጨነቂ ብሏት ሄደ። በቀጣዩ ቀን ዝግጅቱ ጀመረ። የመጀመሪያው ፊልማ የሻዶ እህት የሆነችው ክሌር በመጀመሪያዋ ፊልሚያ በቀላሉ አሸነፈች። በቀጣዩ ፊልሚያ ደግሞ እንደ አካዳሚው በሴፍ ላይ ቻ የተባለች የተማሪዎች አለቃ የሆነችው የኦሪያና ኪንግደም ልዕልት የሆነችው ሮዝ ከሻዶ ጋር ነበር። እንደተለመደውም ሁሉም ሰው ለሷ እየጨወና እሷን ሲደግፍ ነበር። ሻዶ ደግሞ ፊት ለፊታቸው እንዳለ ራሱ ማንም ስላላስተዋለ ነገሩ ተመችቶት ነበር። ፊልሙም ተጀመረ። ሻዶም እንደተለመደው አውቆ ተመታ። ነገሩንም እውነት ሊያስመስል ደም እንደሆነ ኬኮችን እየበላ ራሱን ይወረውራል። ሮዝ እንዳሸነፈች ሳይነገር ፈጥኖ ተነስቶ አሁንም በድጋሚ ለአንድ ሰዓት በተከታታይ አውቆ ይሸንፋል። ሮዝም ይሄን ሁሉ ጥቃት ከቻልክ ያንተን ነገር በጣም ነው ያቀለልኩት ብላ የአስማቷን ኃይል ለመጠቀም ወሰነች። እሷም ባላት ኃይል በሙሉ አጠቀችው። ዳኛውም ነገሩ ሰልችቶት በመሃላቸው ገብቶ የሮዝ ኃይል የሱን ስለሚበልጥ ሮዝ እንዳሸነፈች ተናገረ። ሻዶም በሰማው ነገር ተናዶ ገና ያላሳያዋችሁ ቴክኒኮች አሉኝ እያለ ሲጨው አስወጡት። ሻዶሚያ ትወና እንዲሟላ ሻፋ በፊቱ ጠምጥሞ ወጣ። በመንገድ ላይም ሼሪን አግኝቶ እሷን ልትጠይቆ መጣች። እዛ ስትፋለም አይቼ ነበር፣ ጠንካራ ጀግና እና በጣም ኩል ነበር ካለችው። ሻዶም በቁስሎች ብዛት ፊት ራሱ እንደጠፋ እያየች እንዴት እንደዚህ ትላለች ብሎ ራሱን ጠየቀ። ከዛ ስጦታ ሰጣው። በእጅ የሰራሁት ብስኩት ነው እና ጓደኛ ማቾች መሆን እንችላለን ብላ ጠየቀችው። ከጎናቸው ደግሞ አባቷ ተቀምጦ ስለነበር አቀራረቤ እንዴት ነበር ብላ ጠየቀችው። አባቷን ባታዋርጅን ኖሮ ምንም አይል ነበር አላት። ከዛ መጥቶ ከነሱ ጋር ተቀመጠ። እሱም የሳይንስ አካዳሚ ዳይሬክተር ረዳትና ሁሉንም አይነት የሴልፍ ዲፌንስ ቴክኒኮችንም ስለሚችል ከቀድሙንም ውድድር በፊት አሸንፎት ስለነበር ሻዶ በቀላሉ አወቀው። ሻዶም እንደዚህ ከሚታወቅ ሰው ጋር ተገኝቶ የሰውን ትኩረት መሳብ ስለማይፈልግ ከሼሪ ለመራቅ አሰበ። አባቷም እች ልጅ ህይወቷን በሙሉ ለትምህርት ነበር የሰጠችው፣ ስለዚህ ጓደኞች የለዋትም። ይህን ሰሞንም ዳርክ ናይት የሰጧትን እቃ እየተመራመረች ነበር፣ ስለዚህ እባክህ ተንከባከባት አለው። ከዛ በኋላ ሼሪ ስለ ሻዶ እያሰበች ሳለች አሌክሲያን አስታወሰች። አሁንም አብሮ እንዳሉ
ለማረጋገጥ እሷ ጋር ሄደች። ሄዳም ጠየቀቻት። አሌክሲያም እንደተለያዩ እና ሲጀመር ምንም ግንኙነት በመሃላቸው እንደሌለ ይሄንም ያደረጉበት ምክንያት ሁለታቸውም የግል ምክንያት እንዳላቸው ነገረቻት። ሼሪም ነገሩ በጣም ደስ አላት። አሌክሲያም እዚህ ጋር በቅናት ብዛት መንቀጥቀጥ ጀመረች። በምትችለው አቅምም ራሷን መያዝ ሞከረች። በሌላ በኩል ደግሞ በሸዶ ክፍል ውስጥ አዲስ የተማሪዎች አለቃ ምርጫ ሲደረግ ነበር። በዛ ወቅት ደግሞ ሊናይት ዋና እቅዱን ለማስጀመር ተዘጋጅቶ ነበር። አካዳሚዋንም በአስማቱ ሸፈናት። ሸዶም አስማቱን መጠቀም አቃተው። ከዛ እየተጠቁ እንደሆነ ስሜት ተሰማው። በእርግጥ የሸዶ ተከታዮች ነን የሚሉ ሰዎችን በሩን ሰብሮ ገቡ። ማንም እንዳይንቀሳቀስ እኛ የሸዶ ሴክት ነን፣ አካዳሚዋንም ወረረናል አሉ። ሮዝም ነገሩን ለማሳጠር ልታጠቃቸው ተዘጋጀች። ነገር ግን አስማቷ በድንገት ጠፋ። በነገሩ ግራ እየተጋባች ሳለ በድንገት አንዱ ሰይፏን ሰበረባት። ሸዶም በመሃላቸው ገብቶ ምቱን ከሷ ተቀብሎ ወደቀ። እነሱም አይናቸው እያየ ፊት ለፊታቸው ሞተ። ሮዝም በተፈጠረው ነገር አዝና እሱ እንደሚወዳትና እንደሷ ጀግና እንደሆነ ሊያሳያት ፈልጎ ነበር። ነገር ግን አሁን ለእኔ ብሎ ሞቷል ብሎ አሰበች። ሁሉንም ተማሪዎች በትምህርት ቤቱ አዳራሽ ሰበሰቡ። እነሱም ከሄዱ በኋላ ሸዶ የልቡን ምት ዳግም መጥቶ አስመለሰ። አስማቱን እንደ ግር ተጠቅሞ ልቡን አቁሞ እንደሸወዳቸውና የ10 ደቂቃ የሞት ታሪክ እንደተሳካ ተናገረ። በሌላ በኩል ደግሞ ሼሪ ስለ እቃው እየተመራመረች ስለነበር ምን እየተፈጠረ እንዳለ እስካሁን አልተሰማት። እዚህ ጋር ሬክስ ገብቶባት እቃውን እንድትሰጠው አዘዛት። ሼሪም አልሰጥም ብላ መለሰችለት። እሱም አጠቃት። ነገር ግን የአይሬስ ወታደሮች ተከላከሉላት። ጓደኛውም መጥቶ እቃውን ይዛ እንድትሮጥ አዘዛት። ከውጭ ደግሞ አይሬስና ወታደሮቿ ምን ማድረግ እንዳለባቸው ግራ ገብቷቸው ነበር። ምክንያቱም አካዳሚዋን ከገቡ ያለ አስማታቸው ነው የሚሆኑት። ስለዚህ ከልጆቹ ጋር አደጋ ላይ ይጥላቸዋል ማለት ነው። ሸዶ ደግሞ የሚፈጠረው ነገር ደስ ብሎት አሁን የጥላ ጀግና የሚገለጥበት ጊዜ ነው ብሎ አንድ በአንድ የሴክቷ ወታደሮች መግደል ጀመረ። እዛ ላይም ቆሞ ሼሪን አየ። እሷንም ለመርዳት ወሰነ። እሷንም ምንም ሳይሰማት ረዳት። ነገር ግን በድንገት ከደረጃው ተንሸራታ ልትወድቅ ስትል ሸዶ በራሱ መጥቶ እሷንና እቃውንም መዳነ። ልብሱ ላይ ያለውንም ደም አይታ ደነገጠች። እሱም ከሞት በታምር እንደተረፈ ነገራት። ወደ አባቷ ክፍል ሄደው አስማታቸውን እንዳይጠቀሙ የሚያደርጋቸውን እቃ ፋይሉን መፈለግ ጀመሩ።